ሰላም እንዴት ናችሁ? ሰላም ለኢትዮጵያ። የአልማዝ ልጅ ዮናስ ነኝ። ትንሽ ልቤን የነካ ሀሳብ ስላለኝ ለማካፈል ወይም የግሌን ሀሳብ ለመናገር መጣሁ። አንተ ዶክተር፣ አንቺ ዶክተር፣ የሀገሬ ልጅ አሞኝ እንድታድነኝ መድኃኒት እንድትሰጠኝ ምክንያት ያደረገ አንተ ሐኪም፣ አንተ ባለሙያ፣ የእውቀት ባለቤት እንደምን አለ? ሰላም ለእናንተ ይሁን። ሰሞኑን ሰማሁ እኮ ማዘናችሁን። ቅር ተሰኝተሃል። ይገባሃል። ታገለግላለህ። በጣም ብዙ ሺህ ህዝብ፣ ከአቅምህ በላይ ብዙ ሰው ታገለግላለህ። ምንስ ብትጠይቅ መብት እኮ አለህ። ሁሉም ይገባሃል። ደሞዝም ከፍ ይበል፣ ቤትም ይገዛልህ፣ ሁሉ ነገር ይደረግ፣ ይገባሃል። ግን ረሳኸው እንዴ? የማን ልጅ ነህ? ያንተ ጎረቤት ማን ነው? የት ነው ያደግከው? ማን ያስተማረህ? እውነት አንተ የዛሬ ደሞዝ ይጨመርልኝ ብለህ ሰው እንዲሞት የመፍቀድ ህሊና ነበረህ እንዴ? አንተ ስታድግ የት እየሄድክ ነው? አንተ ደሞዝ እንዲጨመርልህ፣ አንተ ፖለቲካ መንግስትን ለመንካት ብለህ ያዳ ህዝብ ካርድ የማውጣት አቅም የሌለው ምስኪን ጎዳና ላይ ያለ ያቺ ደሃ እናት፣ ምስኪን እናት አንተ አይደለም የምታድናት፣ የሚያድን እግዚአብሔር ነው። ጥበብን ማስተዋል የሰጠ ፈጣሪ ነው። ነገር ግን አንተን ምክንያት አድርጎ እንዲያድናት አንተ አለህ ብላ ስትመጣ አንተ ደሞዝ ካልተጨመረልኝ ብለህ ጥለህ መሄድ በቂ ነው? ልክ ነው? ደሞዝህን የሚገባህን መጠየቅ በእንደዚህ ነው? የምትሰራው ለደሞዝ ብቻ ነው እንዴ? ዶክተርነት፣ መምህርነትና ወታደርነት ለገንዘብ ለደሞዝ ነው እንደሚሰራው? እኔ ሲገባኝ እንዳደግኩት መምህርነት፣ ወታደርነት፣ ሐኪምነት አገልጋይነት እኮ ነው። አታገልግል ደሞዝ አይሰጥ እያልኩኝ አይደለም። ግን ማንም ተነስቶ ለፖለቲካ ስላወዛወዘህ ተወዛውዘህ እንዴት አስቻለ? እንዴት አስቻላችሁ? እንዴት ቻላችሁበት? ባልማዝቡል ይሄ ህዝብን እንዴት ጨከንክ? ሐኪም ቤት አልሄድም አልክ። እውነት ነው? ጨክነሽ ቀረሽ? ቻልሽበት? ቻልክበት? መንግስትን ጎዳህ እንዴ? መንግስት ቀየርክ? አንድ ቀን አንተ ከስራ ስለቀረ መንግስት ቀየርክ? እንደኔ እናት ጉሊት የምትሸጥ ወይም ጎዳና ላይ ያደገች ጎዳና ላይ ያለች ምስኪን እናት ህይወትን ነው የምትቀጥፈው። ምስኪን ህፃን ህይወትን ነው የምትቀጥፈው። ለዚህ ምስኪን ደሃ ህዝብ አንዴ በጦርነት አንዴ የማንም ሲሳይ በመሆን ስንት የተገላታ ህዝብ እንዲሞት ለመፍረድ እንዴት ሊና ፈቀደ? ልጆች የሉም? እንዴት 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 ምን ይሆን ነው? ኧረ ፈጣሪ ቡደ ይስጠን። ሁሉ ነገር ፖለቲካ፣ ሃይማኖት ፖለቲካ፣ ሀገር ፖለቲካ። ለመብራን ለማን ማስሙት እንዴ? አታቂም አይደል? ሐኪም አይደልሽ? ኧረ ተው! ኧረ በመድኃኒዓለም ኧረ በእግዚአብሔር ተው! ኧረ እንደዛ አታግላሉት! ኧረ እንደዛ አታግላሉት! እባካችሁ ከመንግስት ጋር ይገናኝ። ህዝቡ አያሳዝንም? ማርያምን አያሳዝንም? ሳይማር ያስተማረ ማህበረሰብ ጎረቤት እየመረቀ አድገህ ተምረህ እንዴት ሰው እንዲሞት ይጨክናል? አውቃለሁ ችግር አለ፣ ፖለቲካ ነው ችግር አለ። ግን እንዴት ትጨክናላችሁ? እንዴት የፈጣሪ የሰጠህን ጸጋ እንዴት ፖለቲካ ታደርጋለህ? እንዴት የራሱ ጉዳይ መንግስት ማንም ይሁን ማንም ሁሉ እኮ ይሄዳል። እኛም እኮ ኃላፊ ነን። ትላንትም እኮ አልፈዋል። የሁሉ ሲገርም የማንም ፖለቲከኛ መጠቀሚያ እንዴት ትሆናለህ? ኧረ ስለ መድኃኒዓለም፣ ኧረ ስለ ፈጣሪ፣ ኧረ ስለ ትናንት አስተዳደግ ለልጆች ምን ልነግራቸው ነው? ምን ልነግራቸው ነው? ህይወትን መቀየር ከፈለክ መንግስት የማይቀየር ከሆነ ተው፣ ስራውን ልቀቀው፣ ሌላ ስራ ወይ ደግሞ እየሰራህ ጠይቅ። ተጓዳኝ ሌሎች ስራዎችን ስራ፣ በጎን ልስራ፣ ሌላ ስራ። የመንግስት መስሪያ ቤት አንተ የምትሰራበት ሆስፒታል እንዳይሰራ እያደረግ ህዝቡን ወደ ግል ሆስፒታል ሂዱ እያልክ እያስከፈልክ፣ እኔ ምንም አይገባኝም። አልተችም ግን እንዴት አስቻሉ? ቤቴን እንዴት አስቻላችሁ? እንዴት ነው የምትችሉበት? እንዴ ህዝብ እንዴት አያሳዝንም? መድኃኒዓለም እንዴ መንገድ ላይ ሞቶ የሚገኝ ህዝብ እንዴ ደሃ ምስኪን ወጥቶ የሚቀር እንዴት ነው የምትችሉት? ኧረ ስለ መድኃኒዓለም ሀገርንና ህዝብን መንግስትንና ሰውን ለዩ፣ ደሃን ለዩ። ፈጣሪ ታረቀን። ሁሉ ጊዜ ያልፋል። እንቅልፍ የሚነሳሽን ህሊናሽ የሚወቅስሽን ታሪክ ይወቅሳችኋል። ያልፍና ያስተዛዝበናል። ግን ልቦና ይስጣችሁ።